ሰላም ጤና ይስጥልን የኡርጂ መልቲሚዲያ ተከታታዮች የሀገራችን ሉዓላዊነት የቀጣዩን የጂኦፖለቲካ ውጥረት የሚከተሉትን እጅግ አሳሳቢና አዲስ መረጃ ይዘንላችሁ ቀርበናል። በአሁኑ ወቅት በሰሜን ኢትዮጵያ ድጋሚ እየተጫረ ያለው የውጥረት እሳት በሀገር ውስጥ ባሉ አካላት ፍላጎት ብቻ የሚመራ አይደለም። ሱዳን እንደ ድልድይና እንደ ኤርፖርት በመጠቀም ግብጽ ከመጋረጃ ጀርባ የጦር መሳሪያና የፋይናንስ ድጋፍ በማድረግ የኢትዮጵያን ሉዓላዊነት በግልጽ የሚደፍሩ እንቅስቃሴ ላይ ይገኛሉ። በሌላ በኩል ደግሞ በውስጥ በኩል የትግራይ ኃይሎች ከፋኖ ጋር ተጣምደናል በማለት የገዛ ሀገራቸውን ሰላም ህልውና አደጋ ላይ የሚጥል አካሄድ ውስጥ ገብተዋል። የውጭ ኃይሎች ይህንን እድል ተጠቅመው የኢትዮጵያ ሉዓላዊነት እንዴት እየደፈሩት ነው? የውስጥ ኃይሎችስ ከውጭ ታሪካዊ ጠላቶች ጋር መጫወታቸው የት ያደርሳል? በሁለቱም በኩል የሚደረጉ ንጹህ ህዝብስ መጨረሻው ምን ይሆናል? በዛሬው ቪዲዮአችን ጥልቅ ትንተናና የምናስስ ይሆናል። እስከ መጨረሻ አብራችሁኝ ቆዩ።